ግርማ ሞገሱ ብቻ በሚያስፈራው በዚህ የአማዞን ወንዝ ውስጥ እስከ 12 ሜትር የሚረዝሙ አስፈሪና ገዳይ አናኮንዳዎች እንዳሉ ነግረውኛል። ድንገት ሊዘል ይችላልና በጣም ተጠንቀቅ ነው ያለኝ። ከጥቂት ቆይታዎች በኋላ ግን ያንን ገዳይና አስፈሪ ፍጥረት አናኮንዳን በአይን ያየሁት። አናኮንዳውን በኢየሱስ ክርስቶስ። በአማዞን ጫካ ውስጥ የሚኖሩት የቦራ ጎሳዎች አናኮንዳን ያከብሩታል፣ ይፈሩታል። ይህንንም የሚገልጹት ከሰውነቱ ቆዳና ካጥንቶቹ በሚሰሯቸው ጌጣጌጦች ነው። ይሄ የአናኮንዳ የጀርባ አጥንቱ ነው። በህይወቴ አይቼው የማላውቀው አይነት እንስሳ ገጠመኝ። ምንድን መንፈስ ነው የሚመስሉት? በመዳን እንዲህ አይነት እንስሳ አለ? ኧረ እግዚአብሔር! ለማመን ከሚከብደው ግዙፍ አይጥ ጋር ፊት ለፊት ተያየን። ቤተባለ አይጥ አትማረር ወንድሜ፣ እንደዚህ ሰው የሚያክል አይጥ አለ። በኋላም ሚስጥራዊ ኮዳቸውን ተጠቅመን የቦራ ጎሳዎችን ተቀላቀልን። is this a code? የቦራ ጎሳዎች እንኳን ደህና መጣህ ብለው አስጨፈሩኝ። ነገር ግን በዚህ ሁሉ ጉዞ መሃል አንድ አስገራሚና የማላምነው ነገር ገጠመኝ። ሃይማኖት የሚባል ነገር በማይታወቅበት ሰዎች ከዓለም ስልጣኔ ርቀው በሚኖሩበት የአማዞን ጥቅጥቅ ጫካ ውስጥ ካሉት የቦራ ጎሳ ነዋሪዎች መሃል አንዱ ባንገቱ ማህተብ አንጠልጥሎ አየሁት። አካብዬ ጥያቄ አነሳሁለት። እሱም ስለ መጽሐፍ ቅዱስ ስለ አንገቱ ማህተብ አስገራሚውን ነገር ነገረኝ። ያለነው የአማዞን ጫካ ጉብኝታችን የጀመረው በአማዞን ጫካ በተከበበችውና በጀልባ ወይም በአውሮፕላን ካልሆነ በስተቀር ጫካውን ለመጠበቅና ላለመመንጠር ሲባል በመኪና መንገድ ከቀሪው ዓለም ጋር የማትገናኘው ትንሿ ነገር ግን ጫካ መሃል ሆና ስልጡን ከሆነችው ኢኪቶስ ከተማ ነው። በአማዞን ወንዝ ላይ ይዛን ወደምትንሳፈፈው ጀልባ ገባን። Is this our boat? Yeah, our boat is one. Okay, thank you. Okay. This boat is called Pamakari boat. Pamakari? Pamakari. Okay. Because the roof with the on the boat is by leaf from the palm tree. Special. I see, yeah. Pamakari. So እንግዲህ በአማዞን ወንዝ ላይ የምናደርገው ጉዞ አሁን ጀምሯል። ወደ ጫካው እንሄዳለን። ጫካ ውስጥ ወርደን ሄደን ደግሞ የቦራ ጎሳዎችን እናገኛለን ማለት ነው። አሁን እንግዲህ ከኢኪቶስ ከተማ ጀልባችንን ይዘን እየወጣ ነው። በጣም ረጅም ትልቅ ቦት ነው እንደምታዩት። በጣም ትልቅ ቦት ነው። በታላቁ የአማዞን ወንዝ ላይ ውሃውን በኃይል እየቀዘፈች ወደፊት ጀልባችን መገስገስ ጀመረች። ከዘመናዊው የዓለማችን ጫጫታ ርቀን የዘመናት ታሪክ ወዳላቸው ከዘመናዊ ስልጣኔ ተገለው በራሳቸው ጥንታዊ የሕይወት ዘይቤ ወደሚኖሩት የቦራ ጎሳዎች መንደር እያመራን ነው። ይህ አሁን እያቋረጥን ያለነው ውሃ ተራ ወንዝ አይደለም። የምድር የደም ስር ነው ማለት ይቻላል። ከ6400 ኪሎ ሜትር በላይ ርዝመት ያለው ግዙፍ የውሃ አውታር የደቡብ አሜሪካን ልብ ሰንጥቆ ያልፋል። ከ6 በላይ ሀገራትን አቋርጦ አትላንቲክ ውቅያኖስ ሲገባ በየሰከንዱ ከ209,000 ኪዩቢክ ሜትር በላይ ንጹህ ውሃ ወደ ውቅያኖሱ ይገፋል። ይህ ማለት ከሱ ቀጥለው ያሉትን 7 ታላላቅ የዓለም ወንዞች ውሃ በአንድ ላይ ቢደመሩ እንኳን የአማዞን ወንዝን ያክል ጉልበት አይኖራቸውም። የአማዞን ወንዝ ስፋት በደረቅ ወይም በበጋ ወቅቶች ላይ እስከ 10 ኪሎ ሜትር ሲደርስ፣ በክረምት ደግሞ ድንበሩን ሁሉ አፈራርሶ በጫካው ውስጥ እስከ 50 ኪሎ ሜትር ተንጣሎ ይሰፋል። የአማዞን ወንዝ የውሃ ክምርን ለተመለከተም በእርግጥ የአማዞን ወንዝ የሚፈስ ወንዝ አይመስልም። የረጋና ሰላማዊ ይመስላል። ነገር ግን ከዚህ ቡናማና የደፈረሰ ውሃ በታች ከጀልባችን ስር ከጣውላው ጥቂት ሴንቲሜትሮች ዝቅ ብሎ ከወንዙ ስር ሌላ አስፈሪና ጨካኝ ዓለም አለ።
የአማዞን ወንዝ የብዙ ገዳይ ፍጥረታት መኖሪያ ነው። በሰከንዶች ውስጥ ስጋን ከአጥንት ነጥለው ቁርጥምጥም አድርገው መብላት የሚችሉት ፒራሃን አሳዎች፣ በጭቃው ውስጥ ተደብቆ እድሉን የሚጠብቀው አንዳንዴ እስከ 6 ሜትር የሚረዝም እርዝማን ያለው ግዙፉ ጥቁር ካይማን አዞ፣ ወይም ደግሞ በፊልሞች ላይ እንዳየነው በውሃ ውስጥ ጸጥ ብሎ የሚጓዘው የዓለማችን ግዙፉና ገዳዩ እባብ አናኮንዳ በዚህ ወንዝ የዘላለም ባለቤቶች ሆነው ተቆጣጥረውታል። እኛ እዚህ የሰከንድ አላፊ እንግዶች ነን። እነርሱ ግን የዚህ የውሃ ግዛት ነገሥታት ሆነው ለዓመታት ኖረውበታል። በአማዞን ወንዝ ላይ መጓዝ የተፈጥሮን ውበት ማድነቅ ብቻ ሳይሆን ስነ ልቦናን የሚፈታተን የሞትና የሕይወት የፍርሃት ስሜት በየደቂቃው የሚያጭር የጭንቅ ጊዜም ጭምር ነው። በመሃል የጀልባችን የሞተር ድምፅና የጫካው ጸጥታ በተዋሃደበት በዚህ ጸጥታ በሰፈነበት ጉዞ ቅጽበት አስጎብኜ ወደ እኔ ጠጋ ብሎ ስለ ስፍራው የሚያስገርም ታሪክ ያወራኛል። የአማዞን ወንዝ በጣም አስገራሚ ነገሮች አሉት ከምነግርህ በላይ። እንግዲህ የጥንቃቄ እርምጃዎችንም መውሰድ አለብን። እንደምታውቀው ስለ ወንዙ ብዙ ይነገራል። እኛ ከወንዙ ጋር ረጅም ዓመት ኖረናል። ብዙ አስፈሪም አስገራሚም ታሪኮችን አሳልፈናል። አናኮንዳ በአይኖች አይተህ ታውቃለህ? አዎ፣ ብዙ ጊዜ አናኮንዳ የማየት ዕድሉ ገጥሞኛል። በየጊዜው አየህ፣ እኔ ተወልጄ ያደግኩት ጫካው ውስጥ ስለሆነ ብዙ ነገሮችን ስለዚህ ጫካ አውቃለሁ። አናኮንዳ ልክ እንደ ቤተሰብ ያክል ነው የምትቆጥረው ጫካ ውስጥ ስትኖር። ብዙ ጊዜ ጥቃት ለማድረስ ሲሞክር ጭምር ተከላክለንም እናውቃለን። አሁን ደግሞ አስጎብኚ ሆኜ እየሰራው ስለሆነ እንዴት ከአናኮንዳ ጥቃት ማምለጥ እንዳለብኝ ስለማውቅ ብዙ ልትፈራ አይገባም። ስለ አናኮንዳዎች ካነሳ አሁን የምንሄድባቸው የቦራ ጎሳዎች አናኮንዳን ይፈሩታል፣ ያከብሩታል፣ ያመልኩታል ጭምር። አናኮንዳን ያመልኩታል እያልከኝ ነው? ይህንን ደግሞ እንዴት እንደሚገልጹት እዛው ስንደርስ በአይነት አየዋለን። በነገራችን ላይ እርዝመቱን በተመለከተ ትንሽ ከምትለው 25 ሴንቲሜትር ሆኖ ከሚወለደው ጀምሮ እስከ 8 ሜትር እርዝማን ያላቸው አሉ። 8 meters long? እንደውም እስከ 12 ሜትር ጭምር የሚረዝሙ አሉ ረጃጅም። 12 ሜትር የሚያክል ዘንዶ አለ? በዚህ የሚያክል ውፍረት? አየህ፣ አንዳንድ ጊዜ ፀሐይ በሚሆንበት ጊዜ ከውሃው እየወጡ ግንድ ላይ ተጠምጥመው ልናያቸው እንችላለን። እንደውም በዚህ ጉዞ የማየት ዕድላችን ሰፊ ነው። በጣም የሚገርም ነው። አስጎብኛችን ንግግሩን ሲያበቃ የወንዙ ግርማ ሞገስ ይበልጥ ገዘፈ። ጥልቀቱ በአንዳንድ ስፍራዎች እስከ 100 ሜትር በሚደርሰው በዚህ ውሃ ላይ አሁን ጀልባችን ዋናውን ሰፊ ወንዝ ትታ ወደ ጠባብ ገባሪ ወንዞች ተጠመዘዘች። የሞተሩ ድምፅ የጫካውን ጸጥታ እየሰበረው ወደፊት ገሰገስን። እንግዲህ ሁሉ ነገር ለቱሪዝም አመቻችቶታል፣ ጫካውን ማለት ነው። በተለይ ትራይቦቹ ጋር ለመሄድ አሁን ዋናውን ወንዝ ጥለን በወንዙ ቆርጦ በሚገባበት እንደምታዩት ወንዙ ቆርጦ የሚገባበት አለ። የተወሰነ የወንዙ ክፍል ላይክ በካናል ነገር ነው የሰሩት። ስለዚህ በካናሉ በኩል አሁን ወደ ትራይቦቹ ጋር ወደ ቦራ ጎሳዎች እየሄድን ነው። ያው ረጅም ነው የተጓዝነው፣ አሁንም እየተጓዝን ነው። ዙሪያችንን የከበበን የዛፎች ግድግዳ የብርሃን ጨረርን እያጨለመብን መጣ። በዚህ ዘመናዊው ዓለም ስልጣኔ ባልተነካ በተፈጥሮ ሕግ ብቻ በሚመራና ሚስጥሩን ጠብቆ በኖረ ጫካ ውስጥ የቦራ ጎሳዎች እየጠበቁን ነው። ከሀገሬ ከኢትዮጵያ ተነስቼም ዓለምን አዳርሼ አሁን ደግሞ የሰው ልጆች ከተፈጥሮ ጋር በምን ያህል ጥብቅ ቁርኝት ሊኖሩ እንደሚችሉ ወደሚያሳየው ጥንታዊ መንደር ጉዟችን ቀጥሏል። አይዊሽ ይሄንን ትሪፕ መሄድ የምፈልገው ከተጓዡ ጋዜጠኛ ሄኖክ ስዩም ጋር ነበር። ሆፕፉሊ አንድ ቀን አብሬው እንደምጓዝ ማለት ነው። እንግዲህ እኔ የውጭውን ዓለም እንዲያስቃኘዋችሁ ነው። ተጓዡ ጋዜጠኛ ሄኖክ ስዩም ግን ላለፉት ረጅም ዓመታት በማህበራዊ ሚዲያውም በሜንስትሪም ሚዲያውም በመጽሐፍም እጅግ በጣም ውድ የሆኑ የሀገራችንን ሀብት እያስቃኘ ነው። ይህ የተጓዡ ጋዜጠኛ ሄኖክ ስዩም የዩቲዩብ ቻናል ነው። ሁላችሁም ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ውቧን ሀገራችንን ያስመለክታችኋል። እኔንም ሰብስክራይብ አድርጉኝ ነው። ሙሉ ዓለም ማንሄድበት የለም። በጣም ነው ያስፈራው ወንዙ። በየመሃሉ እየገባን ነው። ላይክ በመሃል ግን ምናልባት አዞ ሊኖር ይችላል።